በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን ከኛ ያላራቀብን የአባቶቻችን ፈጣሪ እግዚአብሔር ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ጻድቃን ረድኤታቸውና በረከታቸው ከእኛ ጋር ይሁን። አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እንዴት ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ስሙ የተመሰገነ ይሁን። ሁላችሁንም እንኳን አደረሳችሁ። እንደ እግዚአብሔር ፈቃድ ዛሬ የምንማማረው ዋጋ ያለው ሰው መሆን በሚል ርዕስ ነው የምንማማረው። እስኪ በሉ በዛ በኩል ያላችሁ በሉ እንደገሙላችሁ። የእነዚህኞቹ ድምፅ ትንሽ ይበረታል። ጎበዞች ናቸው። እስኪ እናንተ በሉ በዛ ያላችሁት። እስኪ ደግሞ እናንተ በሉ። አሁን አንድ ላይ በሉ። ስለዚህ ከዛሬ በኋላ ምን ያለው ሰው መሆን አለባችሁ? ዋጋ ያለው ሰው መሆን። እንዴት ነው መሆን የሚቻለው? እሱን ነው የምንማማረው። የእግዚአብሔር ፈቃድ እጅግ መልካም ነው። እግዚአብሔር መልካም ነው። ፈቃዱም ድንቅ ነው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የእግዚአብሔር ፈቃድ መልካም ነው ያልኩት ለምንድን ነው? የሚገርማችሁ እግዚአብሔር ባወቀ እኔ እምነት፣ ተስፋ፣ ፍቅር በሚል ርዕስ ነው ላስተምር የመጣው የነበረው እና መቼም ሰባኪ እንደ እናት ነው። እንደ እናት ነው ማለት ምን ላቅርብ ይላል። የእውቀት መቸገር ግን አይደለም። አንድ መምህር ከሚጠበቅበት ነገር አንዱ አዝኖ ማስተማር ነው። የአዝኖ ማስተማር ነው። አዝኖ ማስተማር ማለት አሁን ያለው ችግር ምንድን ነው? ህዝቡ ላይ የቸገራቸው ነገር ምንድን ነው? ምን ላይ አተኩሬ ባስተምር ይሻላል ማለት አለበት እንጂ ያወቀውን ሁሉ አምጥቶ የሚያንጎደጉድና የሚያመሰጥር አይደለም። ሊቅ ማለት ለደቅኛ ግን ሊቅ አይደለሁም። በጣም ይቅርታል። ታስበው ለካ እንደዛ እያልኩ ነው ሳላስበው። ግን እንደዛ አይደለም ማለት የፈለኩት እግዚአብሔር ነው የሚያውቀው። ሊቅ እንደሆንኩ ተሰምቶኝ ማወቁ ደግሞ ማለት ነው። ግን ማለት የፈለኩት ምንድን ነው? አንድ መምህር ምን ላቅርብ ብሎ ይቸገራል። እንግዳ የመጣባት እናት ለልጆቼ ምን ላቅርብላቸው፣ ለእንግዶቹ ምን ይሻላቸዋል ብላ ተጨንቃ እንደምታቀርበው ህዝቡ ላይ ያለው ችግር ምንድን ነው፣ ምን ባስተምራቸው ነው የሚሻል ብሎ ይጨነቃል። እውቀትማ ችግር የለም። ማቴዎስ ምዕራፍ 1 ትምህርት ነው፣ ምዕራፍ 2 ትምህርት ነው፣ ምዕራፍ 3 ትምህርት ነው። 28 ምዕራፍ 28,000 ትምህርት ይኖራል። በቃ አንዱ ምዕራፍ አንስቼ ስለተማርኩ ማስተማር ይቻላል። ግን ስለምንጨነቅ እንደው ምን ባቀርብ ይሻላል ይባላል እና ቅድም ሳስብ አይ በቃ እምነት፣ ተስፋ፣ ፍቅር ብዬ ላስተምር ብዬ አስቤ ለወጣ አካባቢ እኮ ነው። አይ በቃ ይህንንስ ወይ የማለዳው መምህር አስተምሯችሁ ይሆናል ወይም ሌላኛው መምህር አስተምረውት ይሆናል። ሌላ ርዕስ ላስብ ብዬ ሁሉ ግን አስቤ የሚያውን ርዕስ አስበኩትና ያችን ብቻ አስቤ መጣውማ ጉዶኝ ይኖራል።
ምክንያቱም ሰበኩታል። መምህሩ ካስተማሩት በኋላ ምን ሊውጣ ይኖራል? አያችሁ፣ ያወጣኝ አምላክ እናንተን ያወጣችሁ። ስለዚህ አያችሁ ተሳካልኝ ማለት ነው። እግዚአብሔር እውነተኛ ረዳት ነው። አሁን እንደዚህ የምላችሁ እንድትማሩበት ነው እኮ ገጠመኝ አይደለም ማውራት። ይሄ የእግዚአብሔር መግቦት ነው። እንደ ቀላል የምናየው አይደለም። በዚያውም ደግሞ ለሰባኪም ያስተምራል። ሰባኪ አንድ ርዕስ ብቻ አስቦ አይመጣም። ቀደም ያለው መምህር ላጥ አድርጎ የጣለው እንደሆነ ምጣድ እንዳልጣለች ሴት ወገብን ይዘህ መንጓለን ነው። ጎበዝ፣ ከባድ ነው። የእኛ ህዝብ ደግሞ የኢትዮጵያ ነገር አይጠፋው። ማስተማር ቢጠፋው ትምህርት መገምገም አይጠፋው። በደንብ አቁ ነው የሚሰነጥቀው ማለት ነው። እውነት ነው። ከበሮ በሰው እጅ ሲያዋት ታምር፣ ሲይዟትሳ ታደናግር። ይዞት ሲሽከረከር አንተም አብረህ ብትለው ነው የሚመስለው። ብትይዘው ግን ሰው ነው ገጭ ተገጭ የምትገድለው። አያችሁ፣ ከባድ ነው እኮ እና እንደዚያ ነውና እግዚአብሔርን ከልቤ ነው የዕለት እንጀራችን ስጠን ዛሬ ስላላችሁ የእናንተ ጸሎት ምን መማር እንዳለብን መድኃኒዓለም ርዕስ ይመርጥልናል። የዕለት እንጀራችን ስጠን ዛሬ ማለት እኮ የዕለት ቃለ እግዚአብሔር የሚያስተምረን መምህር ስጠን። የመምህሩን ልብ ደግሞ መሰንቆ የሚመታው ሰውዬ መሰንቆን እንደሚቃኘው አይምሮውን ቃኝተህ ለእኛ የሚሆን ትምህርት እንዲመርጥ አድርገው ማለት ነው። እንዲያ ብላችሁ በጸላችሁ መጠን የእኛን ልብ እግዚአብሔር አስተካክሎን ቀና ቀና አድርጎ የሚረባ ነገር ይነግረናል። አሁን እግዚአብሔር የሚረባ ነገር ይንገረን። እሺ፣ ርዕሳችን ምንድን ነው? ምን አላችሁ? ዋጋ ያለው ሰው መሆን። ለምንድን ነው እንደዚያ የምንለው? ለምንድን ነው ዋጋ ያለው ሰው መሆን የምንለው? በሶስት ምክንያት ይህንን ርዕስ እንማማራለን። ዋጋ ያለው ሰው መሆን የሚለው አንደኛ፣ ሁላችንም ዋጋ የሌለኝ ሰው ነኝ የሚል ስሜት እንዲሰማን እያደረገን ስለሆነ ሰይጣን። ሁለተኛስ የሰው ዋጋ አልገባን ስላለ። ሶስተኛስ ዋጋችንን ስላላወቅን። በዚህ ምክንያት ዋጋ ያለን እንድንሆን እንማማራለን። ዋጋችንን ስላላወቅን፣ የሰው ዋጋ ስላልገባን፣ የሌሎች ዋጋ ማለት። ሶስተኛ ደግሞ የራሳችን ዋጋ ስላልገባን። በዚህ ምክንያት ዋጋ ያለው ሰው ስለመሆን እንማማራለን። ለመነሻ የሚሆንን ጥቅስ የምንወስደው በኦሪት ዘፍጥረት ምዕራፍ 15 ቁጥር 1 ላይ ያለው እግዚአብሔር ለአብርሃም የተናገረው ወይቤሎ እግዚአብሔር ለአብርሃም፣ አብርሃም አልተባለም ገና፣ ኢትፍራ አብርሃም እስመ ሀሎኩ ምስሌከ፣ አብርሃም ሆይ አትፍራ እኔ ካንተ ጋር ነኝና፣ እስመ አነ አጸናአከ እኔ አጸናሃለሁ፣ ወአአብየከ ከፍ ከፍም አደርግሃለሁ፣ እስመ ብዙኅ ውእቱ አስብከ በኀቤ በእኔ ዘንድ ዋጋ ብዙ ነውና ይላል። እስኪ በሉ በእኔ ዘንድ ዋጋ ምንድን ነው? ስንት ነው አለ? በእኔ ዘንድ ዋጋ ብዙ ነውና። አብርሃም ብዙ ዋጋ ያለው ሰው ነው። ብዙ ዋጋ ያለው ሰው ነው። ስለዚህ እንደ አብርሃም ዋጋ የምናወጣ ሰዎች ምንሆን? እንዴት ነው? ዋጋ የሚያወጣ ዕቃ ይወደዳል። አሁን ከአንድ ሱቅ ሄዳችሁ ይሄንን ዕቃ ስንት ብር ትሸጥልኛለህ ትላላችሁ። ይሄን ያህል ብር እሸጣዋለሁ ይላል። ቀንስልኝ፣ 2 ብር ቀንሼልሃለሁ። በደንብ ቀንስ እንጂ ሌላ የሚቀንስ ልስጥህ እንዴ? ምንድን ነው የምትሉት? አይ ይሄው ላይ ቀንስልኝ ነው። ምክንያቱም ውድ የሆነው ዕቃው ምን ቢሆን ነው?
ጥሩ ቢሆን ነው። ዋጋው ውድ የሆነ ነገር ጥሩ ነው ብለን እናስባለን። የሌለ ነገር እንፈልጋለን። የሌለ ነገር አሁን ሰው ለምን ይመስላችኋል? ወርቅ ቀለበት ሲያሰራ የሚጋቡት ሰዎች የቆርቆሮ ቀለበት ቢያደርጉ ምንድን ነው ችግሩ? ምን ችግር አለ? ጠቅለል አድርጎ በደንብ አድርጎ በብርጭቆ ወረቀትን በምናምን በጋራጅ አለስልሶ ሰው የብርጭቆ ወረቀት ማያደርግ የቆርቆሮ ቀለበት ማያደርግ ምን ችግር አለ? መዳብስ ቢያደርግ የሆነ ብረትስ ቢያደርግ ይሄ አጥሮ የሽቦ አጥር ታውቃለች። እሱ ቀለበት ማያደርግ ምን ችግር አለ? ለምንድነው ሰው የወርቅ ቀለበት የሚያደርገው? ጋብቻውን ማክበሩን የመጨረሻ ውድ በሆነ ነገር እየገለጸ ጋብቻው ትልቅ መሆኑን ዋጋው ውድ በሆነ ንጥረ ነገር ይገልጻል ማለት እንጂ ግን ምንም የቆርቆሮ ቢሆን የምንም ቢሆን የብር ስለምን ያደርግ መንፈሳዊ ትርጉም አለው ቀለበቱ። ግን ሰው እናንተ ግን መንፈሳዊ ትርጉም ገብቷችሁ ነው የወርቅ የምታደርጉ? በፍጹም። መንፈሳዊ ያልሆኑ ሰዎች ሁሉ የወርቅ ቀለበት አይደል ያደርጉት? ፈረንጆቹ ከፍ ሲሉ ደግሞ የምንድነው የዳይመንድ ቀለበት ያደርጋሉ። የአልማዝ ቀለበት፣ የዕንቁ ቀለበት ያደርጋሉ። ለምንድን ነው ሲባል ዋጋው ውድ የሆነ ነገር ምንድን ነው? እቃው ጥሩ ነው። እቃው ይከበራል፣ ተከብሮ ይቀመጣል። ከገዛናቸው እቃዎች ውስጥ ሁሉ አንዱን እንዲያው አንዱ ልጅ መጥቶ የሆነ ቦታ ጣል ሲያደርገው አንተ ስንት ነገር እንደፈሰሰበት አላወቅም ብለን የምንቆጣው ዋጋ ያስከብራል። እቃውን የተከበረ ቦታ ያስቀምጠዋል፣ እንዲጠበቅ ያደርገዋል፣ እንክብካቤ እንዲኖረው ያደርጋል፣ አይናችን እንዲያርፍበት ያደርጋል። ዋጋ ትልቅ ነገር ነው የእግዚአብሔር ቤተሰቦች። ስለዚህ ሁላችንም ዋጋ ያለን ሰዎች መሆን አለብን። አንድ ነገር ልንገራችሁ፣ ሰው እንዲያከብረን አንተ ሰውዬ እኔ ነግሬሃለሁ አክብረኝ፣ አያከብረን። እባካችሁ እነገሌ እንዲያከብሩ ይቀስቀስ አድርጉልኝ። በፍጹም ያከብሩ አይችሉም። ሰምታችኋል አይደል? ይሄ ይቅር በሉኝ፣ ይሄ የጥራዝ ነጠቅ ትምህርት ነው። ሊደርሺፕ የሚባል ትምህርት አለ። የጥራዝ ነጠቅ ያልኩት ዲፓርትመንቱን ሳይሆን እኔ መጥቀሴ በጥራዝ ነጠቅ ነው። አልተማርኩም ሊደርሺፕ እና በሊደርሺፕ ትምህርት 5 ፒስ የሚባሉ አሉ። ፒ የሚባሉት ማለት ነው። እና አንድ ጥሩ መሪ የሚለካበት ፒዎች ናቸው እነዚህ 5 ቢባል በደረጃ ነው። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ የተባለ የመጨረሻው ፒ በጣም ኃይለኛው በጣም ወርቁ መሪ ነው። የመጨረሻውን ፒ የደረሰው አንዱ ፒ ግን ፖዚሽን ነው የሚባል። አንዱ ፒ ምንድን ነው? ወንበሩን ፈርተው ሰዎች ሰጥለበት የሚሉለት ሰዎች ነው። ግን እያከበሩት ሳይሆን እየፈሩት ነው። አይወዱትም፣ አያከብሩትም። በልባቸው ክብር የላቸውም፣ ይጠሉታል። ግን ካላከበርነው አንኖራትም ብለው ለጥ የሚሉ ናቸው ማለት ነው። ወደ ግራ ዞር ሲል በግራ ያለው ለጥ፣ ወደ ቀኝ ዞር ሲል ነገሩ ለጥ የሚል፣ ሲተነፍስ ሁሉ አሜን የሚል ፈርቶ ነው። አክብሮ እኮ አይደለም። ቀን ያገኘለት ወሮ ነው የሚል ፖዚሽን ያመጣው ክብር አይረባም። ፕሮዳክሽን ምናምን እያሉ እኛ ፒ ጋር ምን አታክለው ወደ መንፈሳዊ ልምጣ እንጂ ፒ እንደዛ ወደ ፒ እንተዋለን። አሁን ግን እላችሁ የፈለኩት ምንድን ነው? ሰዎችን አስፈራርተናቸው ሊያከብሩን ይችላሉ። ሰዎች ስለኛ እንዲያወሩ ብለን አደራጅተን ነገሬ ጥሩ ናቸው ብለው የሚናገሩ ሰዎችን አደራጅተን ሊያከብሩን ይችላሉ። ያ ግን የማይቀጥልና ጊዜ እስከተሰጠን ድረስ የሚቆይ መከበር ነው። እሱ ክብር አይደለም። ከዚያ በኋላ ሰዎች እንዲወዱን ብዙ ነገር እናድርጋለን። አቤት አቤት፣ ሰው እኮ ለመወደድ የሚደክመው ድካም እናት። የፀጉር አቆራረጣችሁ ለምንድን ነው? ለመወደድ። የምትቀቡት ቅባት ለምንድን ነው? ለመወደድ።
ቅድማችሁን መከራ ስታበሉት ለምንድን ነው? ለመወደድ። ጫማን ግፍ የምታደርገው ለምንድን ነው? ለመወደድ። መነጽርን እዚህ ላይ አድርገን ለመወደድ። አሁን ሰዓት እኮ ራሱ ውሸት ነው። ለመቁጠሪያ እንኳን የሚደረገው ለየት ነው። እንደውም ሲያወራ አንዳንድ ሰው ሰዓቱን እንዲህ እያደረገ አይታችሁ አይቼ ነው እንደው ደግሞ ምን ስል ነው የምታዘበው? እንደው ባላየው እስኪ እግዚአብሔር ያሳያችሁ። እናንተስ ባታረጉስ? እኔ ምን ስል አየኋችሁ እና ቦግ ያለ ሰዓት ያደርግና እንደዚህ ያያየ እንደዚህ ያወራል። ለምን ነው ለመወደድ? አቤት እናቴ አይደል? ለመወደድ ዋጋ መጨመር ነው። እስኪ ዋጋ መጨመር ነው። ሰዎችን ቀስቃሽ ማዘጋጀት፣ ማስፈራራት፣ ማስደንገጥ፣ መቀጣጠል ሳይሆን ራሳችን ላይ ዋጋ መጨመር ነው። በሞት የዋጋ መጨመር ነው። ዋጋ የጨመረን ምን ያደርገዋል? ሰዎች እንኳን እዚህ ላይ ተቀምጦ ቆፍረው ይፈልጉታል። ወርቅን ቆፍረው ነው የሚያፈልጉት ሰዎች። ዋጋ ውድ ስለሆነ ወርቅን ሰዎች ቆፍረው ያወጡታል። ስለዚህ የእግዚአብሔር ሰዎች የራሳችንን ዋጋ ነው መጨመር ያለብን። የራሳቸውን ዋጋ የጨመሩ ሰዎች ናቸው ዓለምን የሳቡት። በየመድረኩ እየዞሩ ስለ ራሳቸው የተናገሩ ሰዎች አይደሉም ዋጋ ያገኙት፣ ሰው ያከበራቸው። ተደብቀው ራሳቸው ላይ ዋጋ የጨመሩ ሰዎች ግን ዓለምን ሁሉ ከሽቶ ይልቅ ስበውታል። አባ እንጦንስ የሚባል ስም ታውቃላችሁ? አባ እንጦንስ የሚባለው አባት የመነኮሳት ሁሉ አባት ነው። አሁን በዓለም ላይ ስንት መነኩሴ ይኖራል? ኢትዮጵያ ብቻ ስንት ገዳማት ይኖራል? ይኸው እኔ የምኖርበት ገዳም ጣና ቂርቆስ እንኳን ስንት አለ? 300 መነኩሴ ያለ መናኝ ያለባት ትንሽ ነው። ማይበረ ስላሴ ስትሄዱ፣ ዋልድባ ስትሄዱ፣ ዳጋ እስጢፋኖስ ስትሄዱ፣ በየገዳሙ ስትሄዱ፣ ደብረ ሊባኖስ፣ ዝቋላ፣ ምድረ ከብድ፣ የትኛውም ገዳም ስትሄዱ ስንት መነኩሴ ያለ? በዓለም ላይ ስንት መነኮሳት አለ? እነዚህ ሁሉ መነኮሳት የሳባቸው አባ እንጦንስ የሚባለው ሰው እየዞረ ስለራሱ ጥሩነት የተናገረ ሰው አይደለም። ውሃ የሌለበት፣ ዛፍ የሌለበት፣ አዝመራ የሌለበት፣ ሰው የሌለበት ምድረ በዳ ላይ ራሱ ላይ ዘመኑ እስኪያልቅ ድረስ ዋጋ ሲጨምር የኖረ አባት ነው። ራሱ ላይ ዋጋ ሲጨምር ስለኖረ ፍልስፍና አልተማረ፣ ሳይንስ አልተማረ። በፍልስፍና የሚራቀቁ የግሪክ ፈላስፎችን ሁሉ እየጠራ ወደ በረሃ መጣቸው። ነገስታቱን ከዙፋናቸው እያዋረደ ወደ በረሃ እያስወረደ ወደ በረሃ መጣቸው። በምናኔው እየጠራ አሉ የተባሉ የግሪክ ፈላስፎች እንጦንስ ከሚኖርበት ገዳም መጥተው ሊፈትኑት በፍልስፍና ሲመጡ ወንድሞቼ ልብ ያለው ይበልጣል ወይስ እውቀት ያለው ይበልጣል አላቸው። ልብ ያለው አሉት። እንግዲያው እኔ ልብ፣ እናንተ እውቀት አላችሁና እኔ እበልጣችኋለሁ፣ ዞር በሉ አላቸው። ምን ሳልተው ተመልሶ ይሄድ። አንድ ሰው ብቻውን ራሱ ላይ ዋጋ ጨምሮ ሰዎችን ወደሱ ይጠራቸዋል። የትም ሳይሄድ ማለት ወርቅ ያለበት ቦታ ሆኖ ነጋዴዎችን፣ ቆፋሪዎችን ይጠራል። ያለበት ቦታ ሆኖ ድንጋይ ደግሞ አጠገብ እያለን ማንም የሚፈልገው የሌለው እያነሳ ይጥለዋል። ሰው ያለበት ቦታ ሆኖ የሚጠራ ዋጋው ብዙ የሆነ ሰው ነው። አቡነ ተክለ አልፋ የሚባሉ አባት አሉ፣ ዲማ ጊዮርጊስ የነበሩ። እሳቸው እኔ ተክለ አልፋ ጸሎተኛ ነኝ፣ እኔ ተክለ አልፋ እንዲህ ነኝ አላሉ። ዋሻቸው ውስጥ ቁጭ ብለው ራሳቸው ላይ ዋጋ ሲጨምሩ ኖሩ። ዋጋ ሲጨምሩ ኖሩና ሲሞቱ መቋሚያቸው አፍ አውጥታ ወጥታ መምህራችሁ ተክለ አልፋ አልፎላችኋል ቅበሩት አለቻቸው። ዋጋ ጨምሮ ዋጋቸው ከራሳቸው አልፎ መቋሚያቸውን ጭምር ዋጋ እንዲኖራት ተደረገ። አንደበት አሰጧት ለመቋሚያቸው። ራሳቸው ላይ ዋጋ ጨምረው ልብሳቸው ላይ ዋጋ የጨመሩ ብዙ አባቶች ናቸው። እንደ ኤልያስ ቅድም መምህር እንዳስተማሩ
ነቢዩ ኤልያስ ራሱ ላይ ዋጋ ሲጨምር የነበረ አባት ነው። ኤልዛቤል የምትባለው ደግሞ የምትለብሰው ልብስ ላይ ዋጋ ስትጨምር የኖረች ሰው ነው። ውድ የወርቅ ዘውድ ነበራት፣ ውድ ቀሚስ ነበራት፣ ውድ መታጠቂያ፣ ውድ ቤተ መንግስት፣ ውድ መመገቢያ፣ ውድ አልጋ፣ ውድ የሐር መጋረጃ ነበራት። ኤልያስ ደግሞ ውድ ሰውነት ነበረው፣ ውድ ነፍስ ነበረችው፣ ውድ ልብ ነበረው። ኤልዛቤል ያ ሁሉ አጥፍታ ነፍሷ ግን ርካሽ ነበረች። ስጋዋ ርካሽ ነበር፣ አይምሮዋ ርካሽ ነበር። ቀናተኛ፣ ስግብግብ፣ ነፍሰ ገዳይ፣ ድሃ የምታስጨንቅ ክፉ ሰው ነበረች። ኤልያስ ደግሞ ርኅሩህ፣ በእግዚአብሔር ፍቅር ልቡ የሚናደድ ንጹሕ ድንግል፣ ወደ ሰማይ አይኑን ያቀና እምነቱ እስከ ሰማይ የተዘረጋ አምድ ጽኑ ነቢይ ነው። ልብሱ ግን አንድ ናት። እሱ የነፍሱን ዋጋ ጨመረ። ልብሱ ግን ርካሽና አንድ መጠጠቢያ ነው። የስግደት ወዝ የጠገበ አንድ መደረቢያ የነበረው ዋጋ የነበረው ሰውነቱ ለነፍሱ ለጨርቁ ዋጋ ሰጠውና አድርጎ ወደ ላይ ሲሄድ ደቀ መዝሙሩ ኤልሳዕ አባቴ በረከትህን ላክልኝ ሲለው መጎናጸፊያውን ነበር የላከለት። የሰውነቱ ዋጋ ልብሱንም ዋጋ ሰጥቶት ነበር። ኤልያስ አንድ ምውት ነው ያስነሳ፣ በሕይወቱ አንድ ሙት ነው ያስነሳ ኤልያስ። ኤልሳዕ ግን ጌታዬ ያንተ የመምሬ ጸጋ ድርብ ይሁንልኝ ሲለው በልብሱ በኩል እጥፍ ዋጋ ሰጠው። ኤልሳዕ ከመምሩ እጥፍ ዋጋ ኖሮት 2 ሙት አስነሳ። ተሻግሮ ሲሄድ ዮርዳኖስን መሻገሪያ ቢያጣ አይቴ ሀሎ አምላኩ ለኤልያስ የመምሬ የኤልያስ ፈጣሪ እግዚአብሔር የት ነው ብሎ በመጎናጸፊያው ዮርዳኖስን ቢመጣ ተከፍሎለት ተሻገረ። ኤልያስ የነፍሱ ዋጋ ለስጋው፣ የስጋው ዋጋ ለነፍሱ ዋጋ ሆነ። ዋጋ ያለው ሰው ልብሱም ዋጋ አለው፣ መቃብሩ ዋጋ አለው፣ አጥንቱ ዋጋ አለው። ኤልሳዕ ሙቶ አጥንቱ ነበረ ሙት የቀሰቀሰ። ከኤልሳዕ አጠገብ ሄዶ ሲቀበር ኤልሳዕ ከሞተበት ስንት ጊዜው አጥንቱ ሲነካው ሙቶ አፈፍ ብሎ ተነሳ። ትልቅ ሰው ሙቶ እንኳን አጥንቱ ዋጋ አለው። ሞኝ ደግሞ እየኖረም ዋጋ የለውም። ዋጋ ያለው ሰው ኤልዛቤልሳ ውድ ዕቃ ነው እንጂ ስትገዛ ይኖረች፣ አይምሮዋ ግን ርካሽ። ምን ሆነች? ርካሽ እጣቢ፣ ክብር የሌለው እድፍ በውጭ ተደፍቶ እንደሚጣል ተገላ በመስኮት ተጎትታ ወድቃ ደሟን ውሾች ለሰውት ቀባሪ አጥታ ላይ ሞተች። ያቺ ዳስ ስታሰድድ የነበረችው ውድ ወርቅ የለበሰች ውድ መጋረጃ ያላት መርጣ የምትመገበው መርጣ የምትናገረው እግሯ ትቢያ ሊነካው የተቸገረች እመቤት በርካሽ አሟሟት ሞተች። ዋጋዋን አላወቀችብናል። የእግዚአብሔር ቤተሰቦች እንዴት ዋጋ ትልቅ ነገር ነው። እግዚአብሔር ዋጋ እንዲኖረን ያርገን፣ ዋጋ እንዲኖረን ያርገን። አሁን ሁሉም ነገር ዋጋ እያጣሉ ይገርማቸዋል። ዋጋ አጥቷል ሁሉም ነገር። አላችሁ ምን ዋጋ ያላጣ ነገር አለ? ዋጋ ያላጣ ነገር ይሄም ዋጋ ያጣ ነው። ይሄ ራሱ ለራሱ ዋጋ አለው። እኛ ግን ዋጋ እየሰጠነው አለ። ቄስ መስቀል ይዞ ለመስቀሉ ዋጋ የሚሰጠው የትልቅ ነገር ነው። ከገንዘብ በላይ ነው። ይሄ ከወንበር በላይ ነው። ይሄ ከዝምድና በላይ ነው። ይሄ ከሀገር በላይ ነው። ይሄ ከመንደር በላይ ነው። ይሄ ትልቅ ነው።
ይሄ ትቶ ይሄ መስቀል ሶስት ነገር የተሸከመ ነው። ፍቅር ተሸክሟል፣ መስዋዕትነት ተሸክሟል፣ ቤዛነት ተሸክሟል። ይሄን የያዘ ሰው ፍቅርን፣ ቤዛነትን፣ መስዋዕትነትን ይዞ የሚዞር ነው። ይህን ዋጋ አልሰጠው ስንል ለቄስ ዋጋ የማይሰጥ ህዝብ መጣ ማለት ነው። ዋጋ አባትነት ዋጋ አጣ። ማን ይስማው? ቅስና አይሰማ። ሰማችሁ? ዋጋ ያልሰጠናቸው ነገሮች ብዙ ናቸው። አሁን አንድ መነኩሴ ማየት ለእናንተ ቀለል ያለ ነገር አልሆነባችሁ? ቀለል ያለ ነገሩ ነው። አሁን ቀለል ያለ መነኩሴ ማየት ምንም በቃ ቀለል ያለ ነገር። ድሮ መነኩሴ ማየት መልአክ እንደማየት ነበር። ሁሉ ነገር ቀነሰ፣ ዋጋ አጣ። እኔ አንድ አባት የነገሩኝ ልንገራችሁ። የዋልድባ አባቶችን አንድ ንጉሥ ብር ይሰጣቸዋል። 100 ወቄት ብር ነው ሰጥቷቸው፣ ሂዱ ወደዚህ ሰተና ተብሎ መልእክተኛው ሲልክ ዋልድባ አባቶች ተቀብለው 100 ወቄት ወርቅ ተቀብለው አቡነ ዘበሰማያት ሲደግሙ ምን ቢያደርጉ ጥሩ ነው? አንዳንድ አቡነ ዘበሰማያት ሳይደግሙ አቡነ ዘበሰማያት ደግሞ ያኛው ይትቀደስ ስምከን፣ ያኛው ደግሞ ትምጻእ መንግሥትከን፣ ያኛው ደግሞ ወይኩን ፈቃድከን ብቻ ብሎ ዝም። አንተ ብሩ ሰጥታቸው ለመነኮሳቱ? አዎ። ጸለዩ? አዎ። እንዲያው ምን ላያዙልኝ ይሆን? ብዙ ጸሎት አደረጉ? ንጉሥ ብዙ ጸሎት ውስጥ ቀርቶ አንዳንድ አቡነ ዘበሰማያት ሞልተው በጸለዩ ተካፍለው አንዲቱን አቡነ ዘበሰማያት የደገሙት ይላቸዋል። ምን ቢጠግቡ ነው? ይዘልን አለው። የሚያስገድሉ ሰዎችን ላከ። ከዚያ በኋላ ትልልቅ አባቶች አንሄድም፣ ወጣቶቹ መነኮሳት፣ ጀማሪዎቹ መነኮሳት ሂዱ። ጀማሪዎቹ ላኳቸው። እናንተ 100 ወቄት ወርቅ ደርሷችኋል? አዎ። ምን ጸለያችሁ? አንዲቱን አቡነ ዘበሰማያት ተካፍለን። ምን ብትንቁኝ ነው? ሲሆን ዳዊት ሙሉ መጸለያችሁ አንዲት አቡነ ዘበሰማያት ተካፍላችሁ ምጸልይ ምን ትዕቢተኛ ናችሁ? ይመዘን ንጉሥ ይመዘን። 100 ወቄት ወርቅ በሚዛን ተቀመጠ። እነዚህ አባቶች ትናንት እንደደገሙት ተዳድለው እኮ ነው። አቡነ ዘበሰማያት ቅድስት ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ይስሐየነ ዘለለዕለትነ ሀበነ ዘለግለነ አብስራነ እየጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ ዘውስተ መንሱት አላድኅነነ ወባልሐነ ቅዱስ በዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም ብለው ያችን በሰላም ቅዱስ ገብርኤል ጸልየው ኋላ ባዶውን ሚዛን ትፍትፍ ብለው ሲሉት እፍ ሲሉት ሁሉም ያችን ደግሞ 100 ወቄት ወርቅ ተንጠልጥሎ ባዶ ሚዛን መዘነ። 100 ወቄት ወርቅ ተንጠልጥሎ ባዶ ሚዛን አቡነ ዘበሰማያት ስለተሸከመ ዝቅ አለ። ሰዎቹ ዋጋ ያላቸው ሰዎች ስለሆኑ የነሱ ዋጋ አቡነ ዘበሰማያትን ሲሸከም ባዶ ሚዛንን ሊደፋ አደረጉ። አባቶቻችን ዋጋ ያላቸው ናቸው። ክርስትና ዋጋ አለው። ተራራ አፍልሰውበታል። ቅድም እንደሰማችሁት አራዊትን ለጉመውበታል እና አቡነ ገብረ መንፈስ ቅዱስ እሳት አጥፍተውበታል እነ ቅዱስ መርቆሬዎስ ከአመድ ወጥተውበታል እሳት ሆነው እነ ቅዱስ ጊዮርጊስ ከተራቡ አራዊት ወጥተውበታል እነ ቅድስት አርሴማ ከአርባ ክንድ ገደል ወጥተውበታል እነ አቡነ ተክለ ሃይማኖት። ማማተብ ዋጋ አለው። በስመ አብ ወወልድ ወመንፈስ ቅዱስ ማለት ዋጋ አለው። ቅዱስ ጊዮርጊስ መርዝ ተበጥቶ ሲሰጡት ሲያማትብ ነው መርዙ
ወደ ሕይወትነት የተለወጠለት ቤተ ክርስቲያን መምጣት ዋጋ ነበረው። ዮሐንስ አፈወርቅ እንዲህ ይላል፣ 2 ዓመት 70 ሰገል ተጉዘው ቤተልሔም ከደረሱ አንተ 2 ሰዓት ተጉዘህ ቤተ ክርስቲያን አትሄድም ይላል። አንተ ሰው ለእግዚአብሔር የምትመልስለት ምንድን ነው? ሰዎች 2 ዓመት ተጉዘው ቤተልሔም ማለት እኮ ቤተ ክርስቲያን ናት። 2 ዓመት ተጉዘው ዋጋ ሰጥተው ክርስቶስ ከተወለደባት ቤተልሔም ከሄዱ አንተ 20 ደቂቃ ተጉዘህ ቤተ ክርስቲያን ሳትሄድ ትውላለህ፣ ታድራለህ፣ ትተኛለህ፣ ይመሽልሃል፣ ይነጋል፣ ይሰነበትልሃል። 15 ደቂቃ ተጉዘህ ማስቀደስ ያቅታል። ይህ ዋጋ ያለው ነገር ነው። ወንድነትም ዋጋ አለው። ወንድ መሆን ጾታ ሰው ወንድነቱን ትቶ ሴት እየሆነ ነው ዛሬ። ሴትነትም ዋጋ አለው። ሴትነት እኮ ዋጋ ነው። እናቶቻችን ውድ ናቸው። እኛ የምናውቃቸው እናቶቻችን ውድ ናቸው። ሲዳሩ ተለምነው እናቶችን ሙሽራይቱን ለማየት ገጠር ስናድግ ቁልፍ ከፍለን ነው የምናያቸው። ቁልፍ ብር ያለው ብር የሌለው ደግሞ ቁልፍ፣ የሸሚዝ ቁልፍ ካልሰጠ ሙሽራይቱን ማየት በፍጹም የተከለከለ ነው። ይህ እኮ ውድነት ነው። ውድነት ነው። ታውቃላችሁ? ሰርግ ውድ ነው፣ ርካሽ አይደለም። የሰው አካል ውድ ነው። እናቶቻችን አካላቸው ውድ ነው። ሲፈትኑ እንኳን ከደረስን እንደው እግራቸው ተገልጦ ከደረስን አፍረው ነው የሚሸፍኑት። ውድ ነው ሰውነት ውድ ነው። አላችሁ? እግዚአብሔር ከሁላችን ጋር ይሁን። ዘመን እየጣለን ያለ ራሳችን ስለጣለን ነው። ሰው ራሱን ሲጥል ነው ዘመን የሚጥለው። ራሱን ያልጣለ ሰው ግን ዘመን አይጥለው። ማንም ዘመን ጥሎት አያውቅም። ሰው ራሱን ሲጥል ብቻ ነው ዘመን የሚጥለው። አላያችሁም እንዴ? ዘመን የጣለውን ሰው ግን ማን ያነሳው? እግዚአብሔር። ሙሴ የተወለደው ሰው በሚጣልበት ጊዜ ነው። ምን በሚጣልበት? ሰው በሚጣልበት፣ ወንድ በተወለደ ቁጥር በሚጣልበት ዘመን ተወለደ። እናት አባቱ ግን ዘመን የማይጥለው ሃይማኖት አላቸው። ተጣለ እንደ ሰው። ምን አደረገው? እግዚአብሔር በምህረት እጆቹ ተቀበለ፣ ከባህርም አወጣው። ዘመን ጥሎኛ አትበል ጌታዬ። ዘመን አይጥልም፣ ሰው ነው ራሱን የሚጥል። ዘመን ጥሎኛ አይባልም። ዘመን ማለት ምንድን ነው? ዘመን ማለት እኮ ሰዓት ነው። ሰዓት ጭንቅላት አለው የሚጥል 1 ሰዓት ነው፣ 2 ሰዓት ነው የጣለ። መስከረም የጣለ ጥቅምት። ማን የጣለ? ጨረቃ ነው የጣለ? ፀሐይ፣ ከዋክብት። ራሳችን የጣለ። ራሱን ላልጣለ ሰው ዘመናውያን በሰለጠኑበት ወይም ዘመን በዘመን የነገሱ በዘመን የተመቻቸው ሰዎች ክፉ በሚሰሩበት ሰዓት እንኳን እግዚአብሔር በእሳትና በአውሎ መካከል መንገድ አለው የተባለ ለዚህ ነው። ክፉ ሰዎች በበዙበት ዘመንም ማለፍ ይቻላል። መከራው ራስን መጣል ነው። አንድ ጸሐፊ የተናገረው ልንገራችሁ። ድንግል ማርያም ሆይ እመቤታችን ስለምናል እኔን ለራሴ አትጣይኝ ብሏል። እስኪ በሉላችሁ፣ ድንግል ማርያም ሆይ በሉ። እኔን ለራሴ አትጣይኝ። ለምን? ራሴን ሙስልማ ለራሴ አልሆንም ነው። ለራሴ አሳልፈሽ አትስጭኝ፣ እኔ ለራሴ ክፉ ነኝ ነው። ዘመዶቼ፣ ለሰው ተላልፎ ከመሰጠት በላይ የራስ ባሪያ መሆን ክፉ ነው። ራስን እንዳለማሸነፍ ያለ ባርነት የለም። ከራሱ ነፃ የወጣ ሰው ማንም በሱ ላይ ባሪያ መሆን አይቻለው። ሰው ከራሱ ነፃ ሲሆን የእግዚአብሔር እጅ በሱ ላይ ይሰራል። ስለዚህ በራሳችን ላይ ዋጋ ይኖራል። ልንገራችሁ፣ ዋጋ ያላቸው ሰዎች ታወርውረው እንኳ ቢሆን ይወጣሉ። ቅዱስ
ጎርጎርዮስ ዘአርማንያ የሚባለው አባት ንጉሱ ዘመን ተመቸው፣ ክርስቲያኖችን ይጠላል። ጎርጎርዮስን ወስዶ ገደል ውስጥ ወረወረው። ሲወረወረው ዋጋ ያለው የእግዚአብሔር ገንዘብ ነው። እግዚአብሔር ምን ብሎ ነበረ? ሀባሃሎ መዝገብክሙ ህዬ ይሄሉ ልብክሙ፣ ገንዘባችሁ ባለበት ልባችሁ በዚያ ይኖራል ብሎ ነበረ ጌታ ሲነግረን። ገንዘባችሁ ባለበት ልባችሁ በዚያ ይኖራል። ማቴዎስ ወንጌል ምዕራፍ 6 ላይ ይሄ። ስለዚህ ምንድን ነው? ጎርጎርዮስ የእግዚአብሔር ውድ ገንዘብ ነው። ውድ ሰውነት ያለው በኃጢአት በድቁርና በክህደት ያረከሰ ውድ ሰው ነው። የእግዚአብሔር ገንዘብ ውድ ገንዘብ ተወርውሮ ይጥላል? የለም። ወርውሮ ሲጥል አንዲት ድሃ ሴት እንድታየው አደረገ። ለ15 ዓመታት ያክል ከጉድጓድ ውስጥ ስንቅ በገመድ እያቀበለችው ሲመገብ ኖረ። ከዚያስ እግዚአብሔር ይህንን ውድ ወርቁን ከዚያ ጉድጓድ ሊያወጣው ፈለገ። እግዚአብሔር ንጉሱ አበደ፣ አይምሮውን አጣ። መፍትሄ ሲያጡ እግዚአብሔር በሕልም ለእህቱ ተገልጾ ገደል የወረወረውን ጎርጎርዮስን ካላወጣችሁ ወንድምሽ አይድንም ማለት። እግዚአብሔርም እነዚያም ሰዎች ገመድ ልከው ጎርጎርዮስን አውጥተው በፈረስ ጭነው ታጥቦ ልብሰ ተክህኖውን ለብሶ ልብ በሉ ያንን አውሬ ሆኖ የነበረ ንጉሥ ፈወሰው። ለጳጳስነትም በቃ። ወርቅ ጭቃ ውስጥ ቢጣልም ጭቃው ተጠርጎ ራስ ላይ ጌጥ ሆኖ ይወጣል፣ ዘውድ ይሆናል። ንጉሥ ጥሎት የነበረውን ጎርጎርዮስ እግዚአብሔር አንስቶ ጳጳስ አደረገው። መሬት ውስጥ የሆነ ዋጋ ያለው ሰው ቢደበቅም እንኳን ቦታው ላይ መጥቶ ይከብራል። ቅዱስ ኤጲፋንዮስ የሚባለው የቤተክርስቲያን አባት እኔ ጳጳስ መሆን አይገባኝም፣ አልመጥንም ብሎ ባቄላ መካከል ቢሸሸግ ምን እናደርጋለን ብለው ጠፍቷቸው ቁጭ ሲሉ አህያ ጠፍቷቸው ሲፈልጉ አህያው ሄዶ ኤጲፋንዮስ ከገባበት ባቄላ አዝመራ ገባ። ሊያስወጡ ሲገቡ ኤጲፋንዮስ እዚያ አለ። ማንን እንፈልጋለን? አስረው ሾሙት። አስረው ወስደው ዋጋ ያለን ሰው ከሆነ ራሳችንን ብንደብቅ መቼም ቢሆን ጠፍተን አንቀርም። የትግል ተከፍቶ ሀገር እንተ ታንጸት መልተደር እያትው ማይቶ ተከማያን ርዋታ የተከፈረ አላ ያለብርዋ ሊበተቀዋማ ወታበረነ ሁሉ እንቅብ ሊደፉባት መብራት አያበሩም። መቅረዝን በቦታዋ አስቀምጠው ለቤቱ ሁሉ እንድታበር ያደርጓታል እንጂ ብሏል። የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ጌታ ሲናገር ክብር ያለው ሰው ራሱን ቢደብቅ ተደብቆ አይቀርም። ክብር የሌለው ሰው ደግሞ አለሁ ቢል መልሶ ይደበቃል። የእኛ ሀገር ገበሬ ሊቁ ብሎ እንደ ሲተርት ወቁኝ የኢትዮጵያ ገበሬ እኮ ከዚህ ዘመን ፒኤችዲ ይሻላል። ማምላክ በደንብ ነው የሚሻለው። ባለ ፒኤችዲዎች ይቀርባሉ። ለስብከት ያለው ሊቅ ናችሁ፣ ግድ የለም ሊቅ ናችሁ። ማስተርሶችም ሊቅ ናችሁ፣ ዲግሪዎችም ሊቅ ናችሁ። በቃ ሊቅ ናችሁ በሏቸው አንድ ጊዜ ሊቅ ናቸው። እንዴት ምኑ ናቸው? አለ ልታጣ ነው ያስባቸዋል መሰለኝ። ግን ይኸውላችሁ መማር ማለት ይባላል ዋትስ ኤዱኬሽን ተብሎ ሲጠየቁ አንድ የተማሩ ሰዎች ሲሉ እንደምሰማቸው መማር ማለት ስማርት ቲንኪንግ ማለት ነው። በሳል አስተሳሰብ የሚያስብ ማለት መማር ማለት በስሎ ማሰብ ነው እንጂ ሰርተፊኬት መያዝና ቆም መልፋት ማለት አይደለም። መማር ማለት በስሎ ማሰብ። እስቲ በሉ መማር ማለት በሉ ምን ማለት ነው? ትናንትና ዛሬና ነገ አገናኝቶ ማሰብ፣ እያሰቡ መኖር፣ እያሰቡ ማደግ፣ እያሰቡ መሞት ነው መማር ማለት። እንኳን በመንፈሳዊ ትምህርት ሶቅራጥስ እንኳን ፍልስፍና ትክክል አይደለም ብለው አንቀው ሊገሉት ብሎ ሲሉ ምን እንዳለ ታውቃላችሁ? እንደናንተ ሳያስቡ ከመኖር እያሰቡ መሞት ይሻላል ብሎ ነው መርዙን የጠጣው። ፈላስፋው እንኳን ማለት ሳያስቡ ከመኖር እያሰቡ መሞት ይሻላል። መማር ማሰብ ነው። ይሄ የእናንተ ዓለም ሰዎች ናቸው ያሉት።
እንኳን ቤተክርስቲያን ሲመጣ። ስለዚህ እግዚአብሔር ቤተሰቦች ዋጋ ያለው ሰው እወቁኝ እወቁኝ አይልም። ያለበት ሆኖ ክብሩ ይጠራል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ርዕሳችን ምንድን ነው? ንገሩኝ እንጂ ምን አላችሁ? ዋጋ ያለው ሰው መሆን። እግዚአብሔር ይስጥልን። ዋጋ ያለው ሰው መሆን እንዴት እንደሚያስከብር አያችሁ? ዋጋ ያለው ሰው እንደዚህ ነው። አበቦችን ታውቋቸዋላችሁ? አበቦች ስለ አበባነታቸው ማስታወቂያ በንቦች ሰፈር አስነግረው አይደለም ንቦች የሚሄዱት። ንቦች የአበባ ትምህርት አያውቁም። አበባ ማለት ምናምን ኦክስጅን ያለበት ምንድን ያለው ብትለው ንብ አይሰማም። ዞሮ ዞሮ ግን አበባ ዋጋ ያለው ነገር እንደሆነ ያውቃሉ ነው ጉዳይ ውስጥ ነው። ዋጋ ስላለው አበባ ዝም ብሎ ንብን ከቀፎዋ ግልብጥ አርጓ አስወጥቶ ይጠራታል። ዋጋ አለው አበባ። ዋጋ ስላለው ንብን ይጠራል። ስለዚህ ወጥተው ይቀስማል። ከቃሉ ጋር ናችሁ? ዋጋ ያለው ሰው ያለበት ሆኖ ይስባል። በዚህ ምድር ላይ ዋጋ ያላት ሰው አንድ ትልቅ ሰው አለች፣ ድንግል ማርያም ትባላለች። ዋጋ ያላት ስለሆነች እግዚአብሔርን ከሰማይ ሳበችው። እግዚአብሔርን የሳበ ዋጋ ነበረ። ለዚህ ነው በተረፈ ቄርሎስ ላይ ኤራቅሊስ ወይ ፕሮቅለስ የሚባለው ሊቅ ሲናገር አስተጋብአተነ ቅድስት ድንግል እንተባቲ ንዋየ ድንግልና ዘአልቦ ሙስና፣ ጥፋት የሌለበት የማይለወጥ ድንግልና ያላት ልባም ዕቃ ድንግል ማርያም ሰበሰበች ይላል። ምንድን ነው ያላት? ልባም ዕቃ፣ ዋጋ ያላት ዕቃ። ንብ ወደ አበባ እንደሚሄድ ለመላእክት ሁሉ የከበቧት ድንግል ማርያም እኮ አይገርማችሁም? የ15 ዓመት ልጅ እኮ አንዲትን ዋሻ የሰማይ ከተማ አድርገው አደረች። ዋጋ ያላት ዓይኗ ዋጋ ያለው፣ ጆሮዋ ዋጋ ያለው፣ ሕሊናዋ ዋጋ ያለው፣ ማህፀኗ ዋጋ ያለው፣ ልቧ ዋጋ ያለው፣ ሰውነቷ ዋጋ ያላት ድንግል ማርያም ብቻዋን ያለ ሰራዊት፣ ያለ ቀስቃሽ፣ ያለ ሀብት፣ ያለ ንብረት፣ ያለ ምንጣፍ፣ ያለ መጋረጃ በአንድ ፈረፈር በአንድ በረት ውስጥ ምድሩን ሰማይ አድርገው አደረች። ዋጋ አላት። መላእክት ሁሉ ከሰማይ ወረዱ። ወሰማይ ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ አለ ቅዱስ ጳውሎስ። ቤተልሔም ሰማይ ሆነ፣ ሰማይም ቤተልሔምን ሆነ። እስመ ኮነ አምላክ ሰባ፣ አምላክ ሰው ሆኗልና። ለዘወለዶ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወለደችው። ድንግል ማርያም አምላክን ስለወለደች ወስብሐትን ይዘው ውስተ ሰማይ ኮነ በዲበ በምድር፣ በሰማይ ያለ የመላእክት ቅዳሴ በምድር ተደረገ። ሰሐርያም እዚህ ሳይኖር፣ የሰማይ ዙፋን ሳይኖር፣ ያኛው ሰማይ ነድ እሳት የሚፈልቅበት ሰማይ ሳይኖር እመቤታችን በረቱን ሰማይ ያደረገችው። አምላክ እሷን ብሎ መጥቷልና እስመ አፍቀረ ንጉሥ ስነኪ፣ ንጉሥ መዓዛ ድንግልናሽን ወዶታልና አለ ቅዱስ ዳዊት መዝሙር 44 ላይ ሲናገር። ንጽሕናዋን ወዶ አምላክ ከሰማይ ቢወርድ ምድሩን ሰማይ አደረገችን በቤታችን። እንዲያውም አባ ጊዮርጊስ ሲናገር ምን ይላል መሰላችሁ? ያችን የመድኃኒት እናት እግሯ የቆመበትን ትቢያ እንድልሰው ማን እድል በሰጠኝ፣ ተከትያት ግብፅ ለግብፅ እንድዞር እድል ማን በሰጠኝ፣ ምን ነው ተገኝቼ ጫማዋን በተሸከሙ። ቤተልሔም ላይ የተደረገውን ባየው። ዮሴፍ ወሰሎሜ እምለፌ ወለፌ፣ ዮሴፍና ሰሎሜ በቀኝ በግራ፣ አልጎ ላይም እምለፌ ወለፌ፣ ከብትና አህያ በጎንና በጎን። እነዚህ ህየንተ ኪሩቤል በኪሩቤል ፈንታ ሆኑ። ድንግል ማርያም ሰረገላ እሳት ሆነች።
ቤተልሔም ጽርሐ አርያም ሆነች። ዋጋ ያለው ሰው ለምድርም ዋጋ ያሰጣል። እመቤታችን ዋጋ ያለው ሰው ሆና እናቴ በረቱን ዋጋ ሰጥታው አደረች። ዋጋ ያለው ሰው በረቱን ዋጋ ያሰጣል። ዋጋ የሌለው ሰው የተነጠፈ አዳራሽን ዋጋ ያሳጣል። በእሳት ያስነድደዋል፣ ያቃጥለዋል፣ አገርን አመድ ያደርጋል። ዋጋ የሌለው ሰው። ዋጋ ያለው ሰው ደግሞ የተናቀውን ያከብራል። እግዚአብሔር ዋጋ ይስጠን። ዋጋ እንዲኖረን ያድርገን። ዋጋ እንዲኖረን ያድርገን። አንድ ሁለት ሶስት ነገሮችን ላንሳና ትምህርቴን ልጨርስ። ዋጋ ያለን ሰው መሆን ማለት ምን ማለት ነው? የመጀመሪያው የእግዚአብሔር ቤተሰቦች ዋጋችንን ማወቅ ነው። እስቲ ዋጋችንን ማወቅ በሉ። አቤት እስቲ የኔ ዋጋ ስንት ነው በሉ። አንድ ጊዜ ሁላችሁ በሉ። ስንት ነው? የኔ ዋጋ ስንት ነው ብላችሁ አስቡ። ዋጋችን በደንብ ነው። በሕይወታችሁ ዘመን ሁሉ ዋጋችሁ ነው። አንድ ነገር ላሳያችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን በዚህ ዓለም ሳይኮሎጂስቶችም ኢኮኖሚስቶችም ሰክሰስ የሚባል ርዕስ ያወሩልናል። እየመጡ ሰክሰስ ይላል። ሰክሰስፉል ይባላል ሰው። ግን ምንድነው ሰክሰስ? ግን ለእኛ ለክርስቲያኖች ይገርማችኋል። እኔ አሁን በዚህ ዘመን ጥሬ ግሬ ሰክሰስፉል ሆኛለሁ። እሺ እስቲ ሰክሰስዎትን ይንገሩኝ። ድሮ ልብሴ አንድ ነበር፣ አሁን 4 መልበስ ችያለሁ። ሌላስ? ሰክሰስፉል። ድሮ በኪራይ ቤት ነበር የምኖረው፣ ቤት ሰርቻለሁ። ሰክሰስፉል። እሺ ድሮ በባጃጅ ነበር የምሄደው፣ አሁን መኪና ገዝቻለሁ። ሰክሰስፉል። ይህ ሰክሰስ አይደለም። ሰክሰስ ሌላ ነው። ሰክሰስፉል ማለት የተሳካለት ሰው የሚባለው ሰውነት ያለው ሰው ነው። እስቲ ሰውነት በሉ ንገሩኝ እንጂ። ሴትዮ ምንድን ያለች? ሴትዮቹ አሉ እውቀት ያለው ያግባሽ ወይስ ሀብት ያለው ያግባሽ አሏት አሉ። ምን እንዳለች ጀግና ናት ላይ መልስ ስሙ። ሀብት ቢኖረው እውቀት ከሌለው እውቀት ያለው ይወስድበታልና ምን ያለው ምን ይበለኛለች? እንደዚህ ያለች። ንግግሩ እናንተ በሉት ብዬ እኮ ነው። አያችሁ እነሱ አሉ ይኸውላችሁ፣ ሴቶቹ አሉ አይገርማችሁም? እነሱ አሉ ይኸውላችሁ፣ ለእውነታችሁን ነው። አይምሮ ያለው ሰው ቢያገባችሁ ይሻላችኋል። አይምሮ ያለው ሰው ሰውነት ያለው ሰው እውቀት ስላችሁ ኤክስ ፕላስ ዋይ አይደለም። እውቀት ማለት ራሱን የሚገዛ ሰው፣ የሚያስብ ሰው። ከቃሉ ጋር ናችሁ? ስለዚህ ምን አለ? ምንድነው ሰክሰስፉል? እንደዚያ ቢሆን ኖሮ ድንግል ማርያም ያልተሳካላት ሰው ናት፣ ልብሷ አንድ ነበርና። ድንግል ማርያም ያልተሳካላት ሰው ናት፣ ቤት አልነበራትምና። ክርስቶስሳ እንደ ሰውነቱ ብናስበው ያልተሳካላት ሰው ነው፣ በአህያ ይጓዝ ነበርና። ፈረስ እንኳን አልነበረውም። እንዳንድ የወረዳ ገዥ እንኳን አህያ ነበር መጓጓዣው። ጎጆ እንኳን አልነበረውም፣ ዋሻ ውስጥ ያድር ነበር እንጂ። ለቆናጽል ግበብ ቦሙ ለአዋፈ ሰማይኒ ምስላል ቦሙ ለወልደ እጓለ እመሕያው ሳልወቱ ሀበ ያሰምክ ርእሶ። የሰው ልጅ ግን ራሱ የሚያስጠጋበት የለውም እንዳለ ልብስም ምግብም መጠለያም ዋጋ አይደለም። ሲጀመር ስርዓተ ትምህርታችን አበላችሁና ቤዚክ ኒድስ ብሎ ምንድን ብለውልናል? ምግብ፣ ልብስ፣ መጠለያ ብሎ ቁጭ መሰረታዊ ፍላጎቶች አለና ምንድን ነው ብለናል? ምግብ፣ ልብስ፣ መጠለያ። አሁን መሰረታዊ ፍላጎት ምግብ፣ ልብስ፣ መጠለያ አባል ሮት ስላለ ነው እንዳትሉ፣ እንደሱ አይደለም። ምግብ፣ ልብስ፣ መጠለያ ያስፈልጋል ነው እንጂ መሰረታዊ አሁን ቢጨቃቸው ሳይንቲስቶች አጥንተው ሌላ ምን ጨምር ፒስ ብለዋል። ሰላም ጨምር፣ ነገም ትጨምራለህ ገና። ቆይ አሁን ደግሞ እያጠሩት ሰልፍ አዌርነስ፣ ራስን ማወቅ ራሷን ቤዚክ ኒድ ነው ብሎ ማለት ጀምረዋል። ይሁን ጥሩ ነው፣ እንኳን ደህና መጣችሁ፣ ያስጨርሳችሁ። እኔ አሁን የምላችሁ ሰው ዋጋ አለው የሚባለው ምንድን ነው?
የመጀመሪያው ከቃሉ ጋር ናችሁ። የሰው ልጅ ዋጋው እግዚአብሔርን መምሰል ይባላል። የሰው ልጅ ዋጋው ማንን መምሰል ነው? ነገሩ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 የሰው ልጅ ዋጋው እግዚአብሔርን መምሰል ነው። ይህ በደንብ አድርጋችሁ ወቁት። ስለዚህ ቀኑን ሙሉ ዋጋ እንዲኖራችሁ ከሆነ ከፈለጋችሁ እግዚአብሔርን የምትመስሉበትን መልክ የሚያበላሽባችሁን ነገር እየተጠበቃችሁ ዋሉ። ዋጋ የሚኖረን እግዚአብሔርን ስንመስል ነው። ገንዘብ ያስፈልጋል፣ ልብስ ያስፈልጋል፣ ሀብትም ያስፈልጋል። ግን እግዚአብሔርን ስንመስል ተከትሎ የሚመጣ ነገር ነው። ገንዘብ እንደ ጥላ ነው። ጥላ ሲከተሉት ልብ ማውለቅ ነው። ፊቱን ዙሮ ግን ወደ ምስራቅ ዙሮ ከሄዱ ጥላ ከኋላ እየተከተለ ይመጣል። ገንዘብ ጥላ ነው። ወደ ምስራቅ ሲዞሩ ጥላ እየተከተለ እንደሚሄደው ወደ እግዚአብሔር ስንዞር ሁሉ ተከትሎ ይመጣል። እግዚአብሔርን መምሰል የሰው ልጅ ዋጋ ነው። የመጨረሻ የእግዚአብሔር ሰዎች ለምንድን ነው እግዚአብሔር ከምግብ ይልቅ ጾምን ብዙ ቀን አድርጎ ይሰራል? እግዚአብሔር ይበላል አይበላም? ምመናል ይበላል? ነገሩ እንጂ አይበላም። ስለዚህ እኛ ማንን መስለን የተፈጠርን ነው? ከ365 ቀን ጾሙ የሚበዛ ለምንድን ነው? ማንን እንድንመስል ተፈልጎ ነው። እንደዚያውም ጥቂት ጥቂት እየበላን መጨረሻ ላይ ወደ አለመብላት ሂደን ወደ የትኛው መልካችን እንደርሳለን? ወደ ትክክለኛው መልካችን እግዚአብሔርን ወደ መምሰል እንደርሳለን ማለት ነው። ሰው አግብቶ ኑሮ ከሚስቱ ጋር፣ ሚስት ከባሏ፣ ባል ከሚስት ጋር አብረው ሲተኙ ይኖሩና ሲያረጁ አብረው መተኛት ያቆማሉ። ለምን ይመስላችኋል? መጨረሻ ላይ ማንን ወደ መምሰል የሚሄዱት? ይሄ ጋብቻው የተሰጠ እንስሳዊ ጠባያቸውን ለማገዝ ነው። መሀል ላይ እንስሳዊ ጠባያቸውን ሲያግዙ ኑሮ መጨረሻ ላይ መላካዊ ጠባያቸውን ተከትለው ወደ ፈጣሪያቸው ይሄዳል። ያገባም እንዳላገባ ይሆናል ያለው ለዚህ ነው። እግዚአብሔርን መምሰል የሰው ልጅ ዋጋ ነው። አንዴ ድገሙት። አሜን። እግዚአብሔርን መምሰል የሰው ልጅ ዋጋ ነው። ይሁንላችሁ። ሰው የተሰጠው እግዚአብሔርን መምሰል ነው። ትክክለኛ ዋጋ። እግዚአብሔርን ስለመሰለ ገነት ተሰጠው። እንስሳትን ግዛ ተባለ፣ ምድርን ግዛ ተባለ፣ የሰማይ ወፍን ግዛ ተባለ፣ አራዊትን ግዛ ተባለ። ይህ ብቻ አይደለም። ይተአምሩኑ ከመ መላእክት ጥቀ ንኩን፣ መላእክትንስ እንኳን እንድንገዛ አታውቁም፣ በመላእክት እንኳን እንድንፈርድ አለ ቅዱስ ጳውሎስ። ስልጣን ተሰጠው። ይሄ የሰው ልጅ መልክ ነው። ትክክለኛ ዋጋው እግዚአብሔርን መምሰል ነው። ከዛ በኋላ ያን መልካችን ተውንና ምን ሆንን? የሰውነት ዋጋችንን ትተን ከብት ሆንን፣ እንስሳ ሆንን። ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ። ሰው ክቡር ነበር አላወቀም፣ ልብ እንደሌላቸው እንስሶች ሆነ አለ ዳዊት። አሁን ጌታችን ኢየሱስ ክርስቶስ ያንን ዋናውን ዋጋችን ጥለነው ብንመጣ ምን እንዳደረገ ታውቃላችሁ? ያንን መልካችንን መልሶ ለመስጠት ዋጋችንን ለመመለስ እሱ የእኛን መልክ ለብሶ መጣ። ወነሳ አርአያ ገብር፣ የባሪያን መልክ ይዞ መጣ። አንዴ ርሶም ሁሉ ከሁሉ ድሃ ሆነ። ከመ ትባሉ አንትሙ በንዴተ ዚአሁ፣ በሱ ድህነት እናንተ ባለጠጎች ትሆኑ ዘንድ እሱ መጣና የእኛን መልክ ለበሰና ዋጋ የሌላችሁ እንስሶች ሆናችሁ ነበርና ዋጋችሁ የሆነ መልካችሁን ልሰጣችሁ የእናንተን መልክ ለበስኩ ለማለት እንስሶች መሀል የተወለደበት ምክንያት ያ ነበረ። እናንተ ዋጋ የሌላችሁ እንስሳ ሆናችሁ ነበረ። ዋጋችሁ ደግሞ የኔ መልክ ነበረ። ዋጋችሁን ለመስጠት እናንተን መስዬ መጣሁ። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ አንተን በአምሳሉ ሊወልድህ እሱ ያንተን መልክ ይዞ መጣ። አያችሁ፣ አንዳንድ ዕቃ ከጠፋ ከብትም ተሽጦ ቤትም ተሽጦ በቀላሉ የማይመለስ ዕቃ ነው። ሰው ውድ ዋጋ ነበረ። ሰማይ ቢለወጥ አይመልሰው፣ ምድር ብትለወጥ አትመልሰው፣ መላእክት እንኳን ለውጥ ቢሆኑ አይመልሱትም። ሰው ውድ ነገር ነበርና ውድ የሆነውን የሰው ልጅ አንድ እግዚአብሔር መጥቶ
እሱ ብቻ ለውጥ ሆኖ መለሰው። የሰው ልጅ ዋጋው እግዚአብሔር ሆነ እላችኋለሁ። እስቲ የሰው ልጅ ዋጋው በሉ። ማን ሆነ? እግዚአብሔር ሆነ። ሰውን በሰማይ መግዛት አልተቻለም። ሰውን በምድር መግዛት አልተቻለም። ሰውን በአእላፍ መላእክት እንኳን መግዛት አልተቻለም። ሰውን በክርስቶስ ደም ነው መግዛት የተቻለ። አምላክ ሰው ሆኖ ባፈሰሰው ደም ሰው ተገዛ። ኢታምሩኑ አንትሙ ከመ ታቦቱ ለመንፈስ ቅዱስ ዘህዱ በላዕሌክሙ እስመ ተሳየጠክሙ በሴት ወይኮንክሙ ለርእስክሙ። እናንተ የመንፈስ ቅዱስ ማደሪያ መሆናችሁን አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ዋጋችን ማን ነው? የክርስቶስ ደም ነው። እኛ ዋጋ ያለን ፍጡር ነን። ለራሳችሁ ዋጋ ስጡ ዘመዶቼ። ጥሩ ስራ፣ ጥሩ ቤት፣ ጥሩ ልብስ፣ ጥሩ መኪና፣ ጥሩ ኑሮ ላይኖራችሁ ይችላል። ግን ዋጋ ያላችሁ ሰዎች ናቸው። ዋጋችሁ ደግሞ ክርስቶስ ነው። ዋጋ ያላችሁ ፍጡር መሆናችሁ ይህም የሚታወቀው 10ኛ ክፍል ወድቀህ ሊሆን ይችላል። ተመርቀህ ስራ ላገኘ ሊሆን ይችላል። እየጀመርክ እየተበላሸብህ ሊሆን ይችላል። ክርስቲያን ስለሆንክ ግን ዋጋ ያለ ሰው ነህ። ይህን ማወቅ ዋጋ ያለ ሰው ነን። ዋጋችንም እሱ ክርስቶስ ነው። ከዚያ በኋላ የዋጋችን ክብር ምን አደረገው? ልብስ ምን ሆነ? ዋጋችን ትልቅ ስለሆነ ለእኛ የተገዛን ልብስ ሊመስላችሁ ሐር መሰላችሁ እንዴ? አይደለም። ወርቅ የተጎነጎነበት መሰላችሁ? አይደለም። ብር የተጠለፈበት ነው? አይደለም። እለ ተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ገላትያ ምዕራፍ 3 ቁጥር 27 ላይ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። የእግዚአብሔር ቤተሰቦች ክርስቲያኖች ዋጋችን ውድ ነው። ውድ ስለሆነ ስንጠመቅ የለበስነው ክርስቶስ ነው። እኛ በምድር ላይ ያለን ውድ እንግዶች ነን ክርስቲያኖች። ለውድ እንግዳ በሬ ነው የሚታረድለት፣ ሙክት ነው የሚታረድለት፣ የተመረጠ ምግብ ነው የሚቀርብለት። ለውድ ክርስቲያኖች ግን የታረደልን እውነተኛው በግ ኢየሱስ ክርስቶስ ነው። ለእኛ የተመረጠልን ምግብ የአምላክ ሥጋ ነው። ለእኛ የተመረጠልን ምግብ የአምላክ መጠጥ፣ የአምላክ ደም ነው። ውድ ነንና የእግዚአብሔር ሰዎች ሰምታችኋል። ለእኛ ልብሳችን ክርስቶስ ነው። ምግባችን ክርስቶስ ነው። ማዕዳችን መስቀል ነው። ሀገራችን ደግሞ ሰማይ ነው። ርስታችንም ሰማይ ነው። አባታችን እግዚአብሔር ነው። የእግዚአብሔር ለእኛ የሰጠን ውድ ስጦታችን ነው። ከምግብ መርጦ ሥጋውን ከመጠጥ ለይቶ ደሙን ከልብስ ይልቅ ራሱን አለበሰን። ከሀገር ይልቅ መንግሥተ ሰማያትን ሰጠን። ልጆቹ አደረገን። የተናቀን ባሪያዎቹን ዘመዶቹ አደረገን። ሥጋችንን ለበሰ። ኦ ዘአፍቀርከ ትሕትናሁ ለእጓለ እመሕያው እምነ እበዮሙ ለመላእክት። ከመላእክት ትሕትና ይልቅ የሰው ልጅን ውርደት ለወደድክ አንተ አንክሮ ይገባል ይላል አባ ጊዮርጊስ። ለእኛ ዋጋችን ይሄ ነው። ለእኛ ዋጋችን ማስቀደስ ነው። በእግዚአብሔር ቤት የእግዚአብሔር ቤተሰቦች ቤተ ክርስቲያን ጧት ሂዱ አስቀድሱ የምንባል እኮ የጽድቅ መስፈርት ለማሟላትና ግዴታን ለመፈጸም አይደለም። ውድ ፍጥረቶች ስለሆንን መኖሪያችን በንጉሱ ቤት ስለሆነ ውድ ነንና መኖሪያችን በቤተ መንግስት መሆን አለበታ። የተመረጡና የተሾሙ ሰዎች በቤተ መንግስት ይኖራሉ። እኛ ክርስቲያኖች የክርስቶስ ነገስታት ነን። እንዲያማ ከሆነ መኖሪያችን በሱ ቤተ መንግስት ነው። ቤተ መንግስታችን ደግሞ ቤተ ክርስቲያን ነው። በዚህ እንኖራለን። አጃቢዎቻችን ደግሞ ብርሃን የለበሱ መላእክት ሚካኤልና ገብርኤል ናቸው። እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ። በሄድክበት ሁሉ ይጠብቁ ዘንድ መላእክትን ስለ አንተ ያዛቸዋል።
ታውቃላችሁ አንድ ክርስቲያን ንጉሥ እንደሆነ? ታውቃላችሁ ቤተ ክርስቲያን ስትመጡ ወደ እግዚአብሔር ቤተ መንግስት እንደምትመጡ? የአንዲት ሀገር መሪ ምሳ እንድንበላ እፈልጋለሁ ብሎ ስልክ ሊደውልላችሁ ለስንት ሰው የምታወሩት? እንኳን የአንዲት ሀገር መሪ እንደው የአንዲት መዘጋጃ ቤት ኃላፊ ቢደውልላችሁ ኩራታችሁ ያስቀምጣል። ፎቶአችሁንስ ለስንት ሰው የምታሳዩት? እኔ እኮ ገሌን አውቀዋለሁ አብረን እኮ አንድ ቀን ሻይ ጠጥተናል አይደል የምትሉት? እግዚአብሔር እኮ ያለ ወረፋ ነው። ዘበኛ የለብህ፣ ወረፋ የለብህ። ኩፖን ይዘህ ወረፋ አትጠብቅ። ቀጥ ብለህ ወደ አባትህ ቤተ መንግስት ወደ ቤተሰብ ትገባለህ። ያለ ከልካይ እኩል የሚሰማን ደግሞ እኩል አይል እናንተ እናንተ አንቺ ነይ አይል እግዚአብሔር ሁላችን የሚሰማን አሮጌ ለብሰን ጥቁር ሆነን አጭር ሆነን ቀጭን ሆነን ረጅም ሆነን ጎባጣ ሆነን አይንዳይና ሆነን ጆሮአችን የተቆራመጠ ሆኖ ጨምዳዳ ሆነን እሱ ብቻ አይደለም ክፉ ሆነን ሌባ ሆነን ዝርክርክ ሆነን እግዚአብሔር ከቤቱ እንድንገባ ይፈቅድልናል። እሱ ዋጋ ሰጠን፣ እኛ ግን ዋጋ አጣን። እሱ ዋጋ በደንብ ሰጥቶናል። በንስሐ እያጠበ የሚይዝ የማን ሀብታም ነው? የተሰበረን ዕቃ እየጠገነ የሚይዝ አዳዲስ ይገዛል እንጂ። ክርስቶስ ግን ሰባራዎቹን እየጠገነ የሚይዝ አባት ነው። ቸሩ አባታችን ኢየሱስ ክርስቶስ። የእግዚአብሔር ቤተሰቦች ዋጋ አለን፣ አይዟችሁ። ዋጋ ያለን ፍጡሮች ነን። ለራሳችን ዋጋ እንስጥ። የተፈቀደላችሁን ክቡር ማዕድ ሥጋው ደሙን ኑ ቅረቡት። ክርስቶስን እንልበስ። በእሱ ቤተ መንግስት በቤተ ክርስቲያን እንኑር። ሰራዊተ መላእክት ይክበቡን። ያን ጊዜ ምድር ሁሉ ትፈራናለች፣ ታፍረናለችም። አራዊት ያከብሩናል፣ ወንዝ ይፈራናል፣ ዝናብ ጠብታ ሁሉ ያከብረናል። ለራሳችን ዋጋ እንጨምር። ዋጋ የሚያስጨምር ክርስቶስ ነው። ልንገራችሁ 12 የገሊላ ገበሬዎች ዓለም እንዲያከብራቸው ሐዋርያት የተጨመረላቸው ዋጋ ወርቅ አልነበረም፣ ብር አይደለም፣ ዙፋን አይደለም፣ ትጥቅ አይደለም ያስታጠቃቸው። ራሱን ዋጋ አድርገው ሄዱ። ክርስቶስን ዋጋ አድርገው ቢሄዱ የተዘጋ በር ተከፈተላቸው። መሳሪያ የታጠቁትን በመስቀል ብቻ ልባቸውን ማረኩ። ለምን? ክርስቶስ እውነተኛ ዋጋ ነውና። ዋጋ የሌለኝ አልሆነ ዋጋ የሌለኝ ሰው ለምትሉ ኃጢአተኛ እንኳን ብንሆን ተመልሶ ዋጋ ያለን መሆን እንችላለን። አንድ ነገር ንገራችሁ የእግዚአብሔር ሰዎች፣ ቤተ ክርስቲያን ውስጥ ከሚገርመኝ ነገር መካከል መስቀል ቢሰበር፣ ጽና ቢሰበር ሰባራ ዕቃ ተብሎ አይጣልም። ዕቃ ቤት ውስጥ ሰባራ ዕቃ በክብር እንዲቀመጥ በፍትሐ ነገሥት ታዟል። ቤተ ክርስቲያን ውስጥ አገልግሎት የሰጠ የጥላ ቅዳጅ በውጭ አይጣልም። ምን ይመስላችኋል? ሰባራ ዕቃ የማይጣልባት የትኛውም የተናቀሰው ቢሆን ሰይጣን ልቡን ቢሰብረው ሰውነቱ በኃጢአት ቢሰበር በእግዚአብሔር ቤት ሰው ዋጋ አለው፣ ሰው ቦታ አለው። ንዋያተ ቅድሳት የሰው ውክልና ናቸው። ሰው ክብር አለው። ስንሞት ለምንድን ነው? በአዲስ ኪዳን ስንሞት አይገርማችሁ? ሰው ሲሞት አይታችሁ ታውቃላችሁ? ሰው ሞቶ ሲቀበር ከመቀበሩ በፊት አስከሬኑን መጀመሪያ ፓትርያርኩ ካሉ ፓትርያርኩ ናቸው መጀመሪያ የሚስሙት። ቀጥሎ ጳጳሱ ጀምሮ ቀጥሎ በየማዕረጋቸው ጳጳሳት፣ ሊቃነ ጳጳሳት፣ ከዛ ቆሞሳት፣ ከዛ እያሉ ይስማሉ። ስንቀበር ድባብ ተይዞልን፣ ያ ድባብ ምንድን ነው? ድባቡ እያዘው ጥላው እያዘው ጥላ ተይዞ የምንፈታ ምንድን ነው? በብርሃን መጋረጃ መላእክት ስለሚያጅቡን ክርስቲያን ስለሆን የንጉሥ ልጆች ስለሆን ልዕልት ስለሆን ነው። በቤተ መንግስት በቤተ ክርስቲያን ታጅበን ክርስትና ተነስተን ታጅበን እንሞታለን። ሞታችን ክቡር፣ ልደታችን ክቡር፣
በሞቱ በሕይወት አክብሮ ነው ክርስቶስ ስርዓት ይሰራል። ስለዚህ እግዚአብሔር ቤተሰቦች መድኃኔዓለም ኢየሱስ ክርስቶስ በራሱ መዓዛ ጣፍቶ ክብር ሰጥቶናል። ሰውንም አክብሩ፣ ስትወዱ ለልጅ ክብር ይኖራል። ስታገቡ ላገባችሁት ሰው ክብር ስጡ። ሰው ነውና ያገባችሁ፣ የሰው ዋጋው ክርስቶስ ነውና። ክርስቶስ የሞተለትን ሰው አግብቶ ማሸማቀቅ፣ ማቃለል፣ ማሰቃየት ተገቢ አይደለም። ክርስቶስ የሞተለትን ክርስቲያን በየመግዳው በየሜዳው መስደብ፣ በየሜዳው ማሸማቀቅ፣ በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ፣ ምድር አድምጭ። የሰው ዋጋው ክርስቶስ ነው። በሞተልን አምላክ የክርስቲያን ደም ክቡር ነው። የክርስቲያንን ደም ማፍሰስ ባይን ሆኖ ያሰጥማል፣ እሳት ሆኖ ይበላል። አይሁድም አልተሰቀላቸውም። በ70 ዓመተ ምህረት ክርስቶስ ነቃቅሎ ክርስቶስን ሰቀሉ። ቀጥሎ ደቀ መዛሙርቱን አሰቃዩ። 35 ዓመት ቆይቶ ባይመለሱ 37 ዓመት ጀርመን ሄደው 6 ሚሊዮን አይሁዳውያን ርኅራኄ በሌለው በሂትለር እጅ ነደው ተንተክትከው እንዲሞቱ ነው ያደረጋቸው። የክርስቲያን ደሙን ክቡር ነው፣ አጥንቱ ክቡር ነው፣ ጸጉሩ ክቡር ነው። ወለክሙሰ ስእልተ ርእስክሙኒ ሁሉ ቁቱ፣ የእናንተ የራስ ጸጉራችሁ እንኳን ክቡር ነው። የክርስቲያን መቃብሩም ክቡር ነው። የአቡነ ተክለ ሃይማኖት መቃብር እስከዛሬ ድረስ አጋንንትን ያንቀጠቅጣል እና የክርስቲያን መቃብሩም ክብር አለው። ክርስቶስን ተሸክሞ የሞተ ሥጋ ክብር አለውና ዋጋ ያለን ሰዎች እንድንሆን ከክርስቶስ ጋር እንኖር። ክርስቶስ ያለው ሰው ዋጋ ያለው ሰው እሱ ነው። መድኃኔዓለም ዋጋ ያላቸው ሰዎች እንድንሆን በረቤቱ ያሳድገን። ወስብሐት ለእግዚአብሔር።